ድንበር ኃላፊዎች አላህን አለም ማለት አይቻልም የለም ማለት አይቻልም እንሏል። የባሰበት ለምን አለ ካል ያሉትን ይመስላል የለም ካል የሌሉትን ይመስላል። ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ አማ ባዕዱ فنواصل درسنا في هذا الكتاب ባለፈው ደርሳችን الإيمان بالله በአላህ Subhanahu Wa Ta'ala ማመን አራት ነገሮችን እንደሚያካትት እያየን ነበር። የመጀመሪያው الإيمان بوجود الله سبحانه وتعالى الله سبحانه وتعالى በመኖሩ ማመን ለዚህ እንግዲህ በርካታ ማስረጃዎችን አይተናል። ሁለተኛው الإيمان بربوبيته سبحانه وتعالى በአላህ ጌትነት ኃያልነት ፈጣሪነት ራዚቅነት ወይም በተውሂድ الربوبية ማመን አይተን ነበር። ሶስተኛው الإيمان بألوهيته سبحانه وتعالى በአላህ ብቸኛ ተመላኪነት አይተናል። እሱንም አራተኛው የጀመርነው الإيمان بأسمائه وصفاته በአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ማመን የሚለውን ጀምረናል ካስታወሳችሁ ማለት ነው። እንግዲህ ባለፈው ደርስ ላይ ኢማን بأسماء الله وصفاته ማለት إثبات ما أثبته الله لنفسه في كتابه أو سنة رسوله صلى الله عليه وسلم إلان وإن ما أثبته رسول الله صلى الله عليه وسلم في سنته ያው እንደዚህ ቢሆን ግልጽ ይሆናል። ያም ቢሆን ለብዙሩቅ አይደለም። من الأسماء والصفات على الوجه اللائق ከአላህ ስሞችና ባህሪያቶች እሱም በሚስማማ መልኩ ማጽደቅ ስናጸድቅ من غير تحريف ያለ መቀየር ያንን ስምና ባህሪ ወደ ሌላ ትርጉም ያለ ማዞር ማለት ነው። በሌላ መቀየር استوى ሚለውን استولى የቃሉ ፍች የሚጠቁመውን ወደ ሌላ መቀየር ولا تعطيل ትርጉም አልባ ማድረግ تعطيل ማለት ማራቆት ማለት ነው። ولا تكييف እንደትነቱን ያምሮ ስዕል ነው። ይሄ ደግሞ الرحمن على العرش استوى كيف استوى ብሎ መጠየቅ ማለት ነው። እንዴት ነው ከፍታው? ይሄ እንደትነት ይባላል። አኳኋንን መግለጽ ማለት ይሄን ሳንገልጽ ለምን ይሄንን በግልጽ ያየ ነው መግለጽ የሚችለው። ከይፍያውን አላህ እንጂ ሌላ የሚያውቀው የለም ነው። ولا تمثيل ሳናመሳስ ይሄንን አይተን ነበር። በዚህ ርዕሰ ጉዳይ ላይ በአላህ ስምና ባህሪያቶች ዙሪያ ሁለት ቡድኖች ከአህሉ ሱና ወልጀማዓ ያፈነገጡ ቡድኖች ተፈጥረዋል። وقد ضل في هذا الأمر طائفتان በዚህ ጉዳይ ሁለት ቡድኖች ተሳስተዋል ይላሉ። ሁለት ቡድኖች አሉ በአላህ Subhanahu Wa Ta'ala ስሞችና ባህሪያቶች ዙሪያ ወይም በተውሂድ الاسماء والصفات ላይ ማለት ነው። احداهما የመጀመሪያው ቡድን المعطلة معطلة ይባላል። معطلة ማለት የአላህን ስምና ባህሪያቶች የሚያራቁቱ ማለት ነው። ባዶ የሚያደርጉ አላህ የተለያዩ ስሞችና ባህሪያቶች አሉት። ወሊላሂ الاسماء الحسنى እነዚህ ስምና ባህሪያቶች ወይም ባህሪያቶች ወይም
ከፊል ባህሪያቶች ባዶ የሚያረጉ አካላቶች ሙዓጢላ ይባላል። አላህ አለኝ ያለውን ባህሪ ፊራረ ሚነ ተሽቢህ እሱ እንዳይመሳሰል በሚል አላዛሚህም እንደነሱ ሙግት ባህሪው አይደለም ብለው ከባህሪ ያራቆቱ ሰዎች ማለት ነው። እንግዲህ ያ ጀማዓተል ኸይር ይሄ መስአለተ ተዕጢል ሲነሳ ከቁረይሾች ነው። ቁረይሾች ኩፋሩ መካ ረሱሉ ሰለላሁ ዐለይሂ ወሰለም ሱልሑል ሁደይቢያ የሚባል ስምምነት አለ። ይህ ሁደይቢያ ስምምነት የዛን ስምምነት ነብዩ ሰለላሁ ዐለይሂ ወሰለም ከቁረይሾች ጋር ሲያደርጉ ቢስሚላሂር ረህማኒር ረሂም ብለው ሲጽፉ የመጀመሪያ መስአለተ ተዕጢል ያነሱት እነሱ ናቸው። አማ الرحمن فلا نعرفها ረህማን የሚል ስም እኛ አናውቅም። ቢስሚከ اللهم ብለህ ጻፍ በቃ አለበለዚያ አንቀበልም። ችግር የለውም። እነሱ ረህማንን ስላልተቀበሉት የአላህ Subhanahu Wa Ta'ala ስም ከመሆን አይወገድም። ለስምምነቱ ቢስሚከ اللهم ብሎ ተጻፈ። በኋላ እንግዲህ የቢድዓ አንጃዎች ሲመጡ ጀዕድ ኢብኑ ዲርሃም የሚባል መስአለተ ተዕጢልን ብቅ አደረገ። ከሱ ተቀብሎ ጀህም ኢብኑ ሰፍዋን የሚባል ጀህሚያ የሚለው የጥመት ቡድን ወደሱ ተጠግቷል። ይሄንን የተዕጢልን አመለካከት ባንዲራ ያውለበለበና ይሄን መንሃጅ ይሄንን የነሱን አካሄድ ያሰራጨ ሰው ነው ጀህም ኢብኑ ሰፍዋን ይባላል። ስለዚህ ተከታዮቻቸው ምን ተባሉ? ጀህሚዮች ተባሉ። ወደ ጀህም ኢብኑ ሰፍዋን ተጠጉ ማለት ነው። እነዚህ ጀህሚዮች የአላህን Subhanahu Wa Ta'ala ስምና ባህሪ ሙሉ በሙሉ ይቃወማሉ፣ አይቀበሉም። ስሙንም ባህሪውንም ምክንያት ያው ላተስምን ወላቶ ግንምንጆ ዋጋ የሌላት ምክንያት አለ። ምንድነው? ፊራረ ሚነ ተሽቢህ አላህን እንዳናመሳሰል ለይሰ ከሚስሊሂ ሸይኡን ብሏል። እንደሱ አምሳያ ምንም የለምና እንግዳሳ ለአላህ ስምና ባህሪ ካጸደቅ ሰው ይመስልብናል። ስለዚህ አናጸድቅም። መሪዎቻቸውን አኢመቱ አህለ ሱና ወል ጀማዓ አክፍረዋቸዋል። ጀህሚያ መሪዎች ካፊሮች ናቸው ይላል። ድንበር ኃላፊዎች አላህን አለም ማለት አይቻልም የለም ማለት አይቻልም የሚሏል። እነዚህ ሙሉ ስምና ባህሪያት ለምን አለ ካል ያሉትን ይመስላል፣ የለም ካል የሌሉትን ይመስላል። ከጀህሚያ ጉላቱ ጀህሚያ እዚህ ደረሰዋል። ስለዚህ አለ የለም ነው የሚባለው ማለት አለ የለም ካንስል ማጥፋት ያንን ያልከው በዚህ ታላቀው እስከዚህ የደረሱ ጀህሚዮች አሉ። ስለዚህ ጀህሚዮች ሙሉ ስምና ባህሪ የሚክዱ አካላቶች ናቸው። የነሱ ደረሶች ሙዕተዚላ የሚባል ደግሞ ፊርቃል ሙዕተዚላዎች በብዙ ርዕሰ ጉዳይ ላይ ከአህሉ ሱና ወል ጀማዓ የሚያፈነግጡበት ርዕሶች አሉ። አንዱ ርዕስ የአላህን ስሞች ተቀብለው ባህሪያቶቹን ያወግዛል። ስሙን ያጸድቁና ለአላህ መጠሪያነቱን ብቻ አጽድቀው ባህሪያውን ያጸድቃል፣ ያወግዛል። አላህ Subhanahu Wa Ta'ala ለመጠሪያነት አርrahማን ስሙ ነው። ረህመት የሚባል ባህሪ ግን የለውም። አያችሁ፣ ሰሚዕ መጠሪያው ነው አይደል? ሰምዕ የሚባል ባህሪ ግን የለውም። እነዚህ ሙዕተዚላዎች ይባላሉ። ስሞቹን አጽድቀው ባህሪያቶቹን የሚክዱ ናቸው። ከእነሱ ሻል የሚሉ እንግዲህ በሀገራችን በጣም የሚታወቁ አሻዒራዎች የሚባሉ ጀማዓዎች አሻዒራ። እነዚህ ደግሞ ከስም ወደ 7 የሚሆኑ ከሲፈት ከባህሪያቶች 7 የሚሆኑ ባህሪያቶችን ብቻ ተቀብለው ስምን አጽድቀው ከባህሪት እነሱ የተቀበሉትን ሐያት፣ ዒልም፣ ኢራዳ፣ ቁድራ፣
እኒህን ነገሮች ተቀብለው ሌሎች ባህሪያቶችን አይቀበል وغضب الله عليهم ሚል ሲመጣ ምን ማለት ነው وغضب الله عليهم አላህ ተቆጣ ነው አይደል ተቆጣ እንልም ማለት ምክንያቱም ተቆጣ እነሱ ጅማታቸው ግትትር ስለሚል አረ አላህማ ተቆጣ እንልም እንደዚህ ይመስልብናል رضي الله عنه አላህ ወደደ ነው አይደል አረ ወደደ ከሰው ወደደ ጋር መሰዛና እንግዲህ ምን እንበለው አይ ተቆጣ ማለት ሊቀጣቸው ፈለገ ኢራዳን ስለሚያጸድቁ እሺ ወደደ ማለት ደግሞ ሊያዝንላቸው ثواب ሊሰጣቸው ፈልጓል እያሉ አቅላቸው ያልተቀበለው ሲፈቶች በሙሉ የሚያወግዙ አንጃዎች ናቸው ሁሉም ጥቅል መጠሪያቸው ምን ይባላል ሙአጥላ አይደል ያራቀቱ አይደል ሙአጥላ እንደ ደረጃቸው ቢለያዩም ጀህሚዮች የባሱ ናቸው ሙዕተዚላዎች ከነሱ ሻል ይላል አሻዒራዎች ደግሞ ትንሽ ሻል ነው ግን ሙአጥል ታጢል መሳለተ ታጢል ነው ሁሉም ያላህን ስምም ሆነ ባህሪን ካወገዝክ ባዶ ካረክ ያው ታጢል ነው ይሄ المعطل ይባላሉ እነዚህ الذين انكروا الاسماء والصفات كل ምሳሌ ከልጀህሚያ አይደል ስምና ባህሪያቶችን በሙሉ እነሱ አይደሉ አው بعضها ወይም ደግሞ ከፊሎቹ ከልሙዕተዚለቲ ወላ ሻዒር የተቃወሙ ኢንካር ያደረጉ ማለት ነው ዛኢሚና የሚሞግቱ ነው ይሄን ሲቃወሙ እንግዲህ አላ ዛዕሚሂም ማሙግታቸው እነሱ ምንድነው የሚሉት አነ ኢስባተሃ ሊላሂ እነዚህ ባህሪያቶች ወይም ስሞች ለአላህ ማጽደቅ يستلزم التشبيه لو قاله يستلزم التمثيل لكان أولى ይላሉ ብዙ ጊዜ እሳቸው ራሱ ምን ፈይሚን በሌላ ኪታባቸው ላይ ተሽቢህ ከሚለው ቃል ይልቅ ነፊ በማድረግ ላይ የመጣው በቁርአን ምንድነው ተምሲል ነው አይደል ተምሲል ቢጠቀም ይተሻለ ነው አንዳንዴ የስም መቀራረብም ተሽቢህነት ሊኖረው ይችላል ግን ተምሲል አይደለም ግልጽ ነው አይደል ማመሳሰልን ያስይዛል እነሱን የምናጸድቅ ከሆነ ለአላህ አላህ Subhanahu Wa Ta'ala ማመሳሰል ያመጣብናል አይ ተሽቢህ አላህ ተዓላ بخلقه አላህም በፍጥሮች ማመሳሰል ያመጣል وهذا الزمع والزعم عفوا وهذا الزعم ይሄ ሙግት የነሱ ዛዕም ማለት ነው ባጢሉን ውድቅ ነው ሊውጁህ ለብዙ ምክንያቶች ወይም አቅጣጫዎች ብዙ መንገዶች አሉ ውጁህ ማለት መንገዶች አቅጣጫዎች ማለት ከነዛ መንገዶች ውስጥ ሁለት አካባቢ ተቀሳሉ የነሱ አባባል እነዚህ ስሞችና ባህሪያቶች ለአላህ ካልጸደቅ አላህን ማመሳሰል ያመጣብናል አሉ አይደል ወሸት ትክክል አይደላችሁ ምክንያት ከመክንያቶቹ ውስጥ منها ከነሱስ الأول የመጀመሪያው أنه يستلزم لوازم باطلة ውድቅ የሆኑ ተያያዥ ነገሮችን ይይዛል يستلزم ይያዛል ማለት لوازم ብዙም ይያዙ ነገሮች باطلة ውድቅ የሆኑ ለምሳሌ كالتناقض في كلام الله سبحانه الله ንግግር ላይ የአላህ ንግግር እንዲፋለስ እንዲቃረን እርስ በርሱ ያስይዛል እኒህን የአላህ ስምና ባህሪያቶችን ካጸደቅን ምንድን ነው ያሉት መመሳሰል ያመጣብናል አይደል ይሄ አባባላችሁ ብዙ ለዋዚሞችን ያመጣሉ አድቅ የሆኑ አንድ የአላህን ከላም ባላህ ንግግር ተናቁጥ እርስ በርስ መጋጨትን ያመጣል እንዴት وذلك ይሄ የሚሆነው ان الله تعالى اثبت لنفسه الاسماء الله ለራሱ እንግዲህ ስሞችን አጽድቋል አይደል ወሊላሂ الاسماء الحسنى الله መልካም ስሞች አሉት በ99ም ብቻ አይገደቡም ከዛም በላይ ናቸው 99ኞቹን እኛ እንድናቃቸው ወጥተዋል ግን ከዛም በላይ ስሞች አሉት ለራሱ ስሞች እንዳሉ አጽድቋል አላህ ወሲፋት ባህሪያቶችም እንዳሉ ታጽድቋል
وله المثل الأعلى وله الصفة الأعلى مثل ما صفة نبلنا ونفى أو جزء أن يكون كمثله شيء عند السامسية منم نجر من دلالة دمو أو جزء منم السنن لما يمسك هنا ما هو جزء ليس كمثله شيء بلو لا يببلو برم تكتل ولو كان إثباتها أن زن سموش معصدك بيهون يستلزم التشبيه على زعمهم أن السنة لزار الميلوت سموشون من الناس أدك كون الله ما مساسلن ياسيز الله رجال ما مساسلن بياسيز نورو لازم التناقض في كلام الله لازم التناقض مفالس مجاجت الله نبيكروس يا زمان تياز متابت وتكذيب بعضه بعضا وتكذيب بعضه بعضا كفيل ما استلابل لمثال الزو قدم ميزان يهونچو የቁርአን አያት ሱረቱ ሹራ አንቀጽ 11 ላይ ያለችው ليس كمثله شيء አላል ምንድነው የሚለው ليس كمثله شيء ምንም ነገር እንደሱ አምሳያ አይደለም አላል ምንም ይሄም ብሎ አላቆመ አንቀጹም ያልቀው በምንድነው وهو السميع البصير እሱ ሰሚና ተመልካች ነው ይላል ሰሚና ተመልካች ነኝ ይያለ ነው እንደኔ አምሳያ የለም ማለት እነዚህ ሰዎች የሚሉት ሰሚዕ በሲር የሚለውን ካጸደቅን አላህ ይመሳሰላል ነው አይደል ያለው አላህ ደግሞ እሱን የሚመስል ምንም ነገር እንደሌለ ካወራ በኋላ ሰሚና ተመልካች ነኝ አለ አልተፋለሰ አጸደቀ እዚህ ነፍ ያረገ መመሳሰልን እዚህ ደግሞ ምን አረገ አጸደቀ ስለዚህ ማጽደቅ ማመሳሰልን ከመራ ይሄ ቁርአን ተጋጨ ማለት ነው አይደል ليس كمثله شيء ብሎ وهو السميع البصير ማለት አልነበረበትም ምክንያቱም وهو السميع البصير ብሎ ሰምና በሶርን ለሱ አጸደቀ ስለዚህ ማጽደቅ ማመሳሰልን ይመራል አይደል እነሱ ሙግት ምንና ይሄን ምናጸድቅ ከሆነ ለአላህ አላህን ከሌላ ፍጥሮች ጋር አመሳሰል ነው ማለት ነው አሃ ማጽደቅ ማመሳሰልን አይመራም እንደዛማ ካላችሁ የአላህን ቃል እርስ በርስ ተቃራኒ ያረጋችሁት ነው ማለት አላህ እኮ መመሳሰልን አውግዞ ባህሪን አጽድቋል ባህሪን ማጽደቅ ማመሳሰል ጋር አይመራም ማለትን ከዚህ ወስዳል ፈይምቱም ገብታችኋል አንዱ ይሄ ነው الثاني ሁለተኛው የነሱ አካሄድ ትክክል አለመሆኑ ከሚጠቁሙ ማስረጃዎች አላ የልዘመ ለበበል አላ የልዘመ ላያሲዝ ነው من اتفاق الشيئين في اسم أو صفة ሁለት ነገር በስም ወይም በባህሪ መግጠማቸው ላያሲዝ ነው ወይም አያሲዝም አን መስደርያ ስለሆነ ሁለት ነገር በስም ወይም በባህሪ መግጠማቸው አያሲዝም ምንድነው የማያሲዘው አየኩና ሙተማሲለይን መመሳሰላቸውን አያሲዝ አንድ አይነት ናቸው አህመድ ሁለቱም አህመድ ናቸው አንድ ናቸው በስም ስለተገናኙ በቃ ሙተማሲል ናቸው ማለት አይደለም አህመድ ያኛው ሌላ ነው ይሄኛው አህመድ ሌላ ነው ባህሪ ያለው ጭራሽም ተቃራኒም ሊሆኑ ይችላሉ ሁለት ነገሮች በስም መግጠማቸው አንድ አይነት ናቸው ማለት አይደለም ለምሳሌ የሰው ልጅ ሰሚ ነው አይደለም ነው አይደል እንሰማለን እኮ ወጃአልናሁ ሰሚዓን በሲራ የሰው ልጅ ሰሚና ተመልካች ያደረግነው ያለው አላህ ነው ራሱ አላህ ወሆ ሰሚዑ አልበሲር እሺ ሰው ይሰማል አላህም ይሰማል እና አንድ ናቸው እኛ አሁን ወሬ የሚያወሩትን እዛ ውጭ እንሰማለን እንደው በትንሽ ምን እንሰማለን ማይኩን እንኳን እንዲህ ሳረግ አረ ተጋር ትላል አልሰማችሁ ይያል ይሄው የኛ ስም አላህ من فوق سبع سماوات على العرش استوى كعرش በላይ ሆኖ ረሱል ሰለላሁ ዐለይሂ ወሰለም ጋር አንድ ሴት መጣ በባሏ ጉዳይ የተሸኳሸከች አይሻ እኔ የምትለው በቅጡ አልሰማም አለች
ባሏ ጉዳይ ያው አንቲ ከበህሪ ኡሚ ብሏት አንቺም ለእናቴ ጀርባ ነሽ ብሎ ከዛ በኋላ ደግሞ ሌላ ነገር ፈለገ እሷ ነብዩ ፈትዋ ልጠይቅ መጣ الله شوف من فوق 7 سماوات قد سمع الله قول التي تجادلك في زوجها وتشتكي إلى الله سمعت ያቺ ሰባላ ጉዳይ አንተን ወይሲት አላህ ሰምቷታል መልስ አመጣላት አሁን ይሄ አንተ ሰማህ ማለት ከአላህ መስማት ጋር አንድ ነው ማለት ነው በስም ስለተገናኘ እነሱ የሚሉት ሰውም ሰሚዕ ከተባለ አላህም ሰሚዕ ከተባለ አንድ ነው አንድ አይደለም አንድ ነገር ስሙ መገናኘቱ አንድ አይነት ነው ማለትን አይመለከትም ሙተማሲል ነው አይባልም ይሄን ማወቅ አለብን ይላል فأنت ترى الشخصين أنت لمثالي ሁለት ግለሰቦች እንታያለ يتفقان የሚገጥሙ في أن كل منهما ሁለቱም إنسان سميع ሁለቱም ሰዎች የሚሰሙ ሰዎች ነው ታገኛቸዋል በصيرون የሚያዩ متكلمون የሚናገሩ ولا يلزم من ذلك أن يتماثلا في المعاني الإنسانية ይሄ አያሲዝም በሰው ልጅ ማዕና ወይም ሰዋዊነታቸው አንድ አይነት ናቸው እነዚህ ሰዎች ይሄም ይሰማል ይሄም ያያል ስለዚህ ሁለቱ እኩል ናቸው ተመሳሳይ ናቸው ማለትን አያሲዝም ሁለቱ ትልቅ ልዩነት ይሄም መስማቱ ያም መስማቱ ጭራሽ አይገናኝ ሰዎች ዘንድ ነው የሚመሳሰልም ችግር የለውም ለምን የሚያመሳስል የጋራ ባህሪ ያላቸው ምን ማخلوق አይደል ማخلوق የጋራ ባህሪያችን ነው ስለዚህ ብንመሳሰልም አይገርምም ብንመሳሰል አይገርም የሚያመሳስልም ባህሪ ስላለ خالق እና ማخلوق ግን አንድ ላይ ሊወዳደሩ አይችልም ولا يلزم من ذلك أن يتماثلا في المعاني الإنسانية ማንነታቸው ሰዋዊ ማንነታቸው መመሳሰልን አያሲዝም والسمع والبصر በማየት በመስማት እኩል ናቸው አንድ አይነት ናቸው ማለት ነው አያሲዝም والكلام በንግግር وترى الحيوانات እንስሳቶችን ታያለ ለምሳሌ لها عين እጆች አላቸው እንስሳቶች وأرجل እግሮችም አላቸው ወአይን አይኖችም አላቸው አይደል ولا يلزم من اتفاقها እጅ እግር አይን እንስሳቶች ጋር አለ እነዚህ እንግዲህ አይጥም አይን አላት ይላል ሰውም አይን አለ ብለዋል እኮ አሸይኽ ፈውዛን አቢው አላህ ተዓላ አንዱን ጀህሚያ የጀሚያ ፍቅር ያለበት ሰውዬ ያንተ ፊት የከርከሮ ፊት ይመስላል ብትለው አለ ምሳራን ትቶ ይመጣል አንተ የሰው ልጅ እኔን ነው ከርከሮ የምታስመስለው እና ታዲያ ያንተ ፊትና የከርከሮ ፊት ከተለያየ እንዴት ፈጣሪ ከሰው ጋር ታመሳስላል ፊት አለው ማይለው አላህ ፊት አለው አይደለም ለምን ሰው ይመስልናል እንዴት እንደዛ ትላለህ አይደለም ፈጣሪ ፍጥሮች እንኳን በመካከላቸው ይሄን ያህል ልዩነት እያላቸው እንዴት ፈጣሪን ከፍጥሩ ፊት ጋር ታመሳሰላል ስለዚህ መጀመሪያ ሙአጥላዎች ሙሽቢያ ናቸው የሚሉት ዑለማዎች ለዛ ሙአጥላዎች ሙሽቢያ ናቸው ይላሉ ለምን ሲባሉ ያላህን ስምና ባህሪ የሚያራቁቱ ሰዎች ሙሽቢያ ናቸው ለምን መጀመሪያ ስለ አላህ ስምና ባህሪ ሲመጣ ቀጥታ ከሰው ጋር መሳሰሉታል አረ አለይሰ ከሚስሊ ሸይኡን ብሎ ይልና ከዛ በኋላ ተጥሪ ይገባል ስለዚህ መጀመሪያ ጭንቅላታቸው ያመሳስላል ከዚህ ለመሸሽ እንደገና ወደ ተጥሪ ይገባል ለዛ ነው ይላሉ ስለዚህ ሃይዋናቶች እጆች አላቸው እግሮች አላቸው አይኖች አላቸው ولا يلزم من اتفاقها እነዚህ ነገሮች እጅ እግር አይን መንባሉ እንስሳቶች ላይ አያሲዝም هذا ይሄ أن تكون أيديها وأرجلها وأعينها متماثلة እጆቿን እግሮቿን አይኖቿን ተመሳሳይ መሆንን አያሲዝም ይያለ ስለዚህ በእነዚህ ሁለት ምክንያቶች
የሙዓጥላዎች የነ ጀህሚያ የነ ሙዕተዚላ የነ አሻዒራ አመለካከት በአላህ ስምና ባህሪያቶች ዙሪያ ውድቅ መሆኑን ያስይዛል። አህባሾቹም እንደዚህ ፍቅር አላቸው። አሻዒራን አመለካከት ነው የሚያራምዱ። አሁን ልብሳቸው ጠፍቷል፣ እንደ ጭራቅ ጠፉ መሰለው። ጥሩ አህባሽ ይባል ነበር። የት ሄደው ነው? ሊባኖስ ተመለሱ አሉ። ዝም አልነገነሱ። አሁን ዝም ቴሌቪዥን መስኮት ከፍተው ያው አቂዳቸውን እያጠጡት ነው። ይሄንን የዋህነት እኔ እናንተ መስጂድ እንኳን ለማስተማር ደክሞናል። እነሱ ቻናል ከፍተው ያው እንዳውም ስሙን ራሱ ሱና ብለው ነው ስራ የሚሰሩ። ሱና ይሁን ስሙ ሲያምር ሱና አይደለም ቢድዓ ነው የሚያጠጡ። ስለዚህ ምን መንቃት አለብን ያ ጀማ ፍክራቸውን ይሄን የአሻዒራ ፍክራ የተአዊል አረማ አጀንዳን እየጋቱት ነው። ከዛ በኋላ መስጂድ ይመጣል ወሃቢ ይላል ይርቃል። ዛሬ መሳደቢያው እሱ ነው መሸሻ። እነዚህ እንትና ናቸው ይሏቸዋል። ምንም የሚያውቁት ነገር የለም። ውሃ ድንጋይ ይሁን ምን ይሁን በቃ እንዲህ ነው የሚደረገው። ስለዚህ ያ ጀማዓት ኸይር ይሄ በአላህ ስምና ባህሪያቶች ዙሪያ የሚሰሩ ሹብሃዎች በተለያየ መንገድ ነው እየሰሩ ያሉት። ሰው በቻናሉ በዋትስአፑ በቴሌግራሙ በምን የሱና ሰዎች የበለጠ ስራ ይጠበቅብናል። ኡማውን ለናድን ከእንዲህ አይነት አመለካከት ልናስጥል ይገባናል። ኩልኩም ራኢን ወኩልኩም መስኡሉን አን ረዕየቲሂ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። فإذا ظهر التباين መለያየት ግልጽ ከሆነ بين المخلوقات በፍጡሮች መካከል መለያየት ግልጽ ከሆነ فيما تتفق فيه من أسماء በሚገጥሙበት ስሞች ፍጡሮች እንኳን ይሄን ያህል ከተለያዩ አይን ስንል ሰው አይን አለው፣ ከብትም አይን አለው፣ አዋፎችም አይን አላቸው። እነዚህ አይኖች መለያየቱ ግልጽ ከሆነ ይሄ አው ሲፋቲ ወይም በባህሪ ፈተባዩኑ በይነ الخالق والمخلوق أبين وأفضل በፈጣሪና በፍጡር መካከል ያለው ልዩነት ግልጽና እጅግ በጣም ትልቅ ልዩነት ነው ያለው። ስለዚህ አላህ Subhanahu Wa Ta'ala ሰሚዕ ነው በሲር ነው የሚባሉ ባህሪዎች ይምጡ የተለያዩ ባህሪያቶች በስም ደረጃ ሰው ላይ እነዛ ባህሪ ቢኖሩ ጭራሽ ሊመሳሰሉ እንደማይችሉ ጭንቅላታችን ሊያውቅ ይገባል ይላል። ይሄ ርዕሰ ጉዳይ አብዛኛው በተላንዳንዱ እንደው ቁራ የሚባለው ቀርቻለሁ አንብቤያለሁ የሚባለው ክፍል ሳይቀር የተሳሳተበት ርዕሰ ጉዳይ ስለሆነ በጣም ነቃልን ይገባል። አንዱ መለኪያ ነው እሱና ጀማ ከቢድዓ ሰዎች ምን ለይበት አንዱ ይሄ ቢድዓ ሰው እንግዲህ የሆነ ቁርአን አይት አንዳንድ ቁርአን አይት ሲከፍቱ የአሽዓሪያ መዝሀብ ወይ ፍክራ የነካቸው ሰዎች ተእዊል ያስገባል። ለምሳሌ ወጃአ ረቡከ ወልመለኩ ሶፋን ሶፋ ይሄ ቁርአን ነገ የውም القيامة لفصل قضاء بين عباده الله سبحانه وتعالى ፍርድ ሊሰጥ ይመጣል። እንዴት አላማ ይሊቁ ቢሂ እንደሚስማ አላህ ይመጣል። አላህ ነው ያለኝ አይደለም። ወጃአ ረቡከ አይ አላህ በቅንፍ ውስጥ ትእዛዙ በመጣ ጊዜ ይለዋል። ተይታለች በቅንፍ ውስጥ ያለው ትእዛዝ ከይመጣ ይሄን የፈሰረው ማለት ነው። ትእዛዝ ወጃአ ረቡከ የሚለውኩ ጌታ መጣ ነው የሚለው። እንደ አላህ ይመጣል እንዴት እንላለን? እዛ ባዶ ሆኖ እነሱ ፍዝ የሚላቸው አንድ ሰው ከዚህ ወደ እዛ በርካቶ ሲሄድ እዚህ አይኖርማ። ስለዚህ ልክ አላህን ከዛ መጥቶ ባዶ ሆኖ አንድ ያ አኺ እንደ አላህ Subhanahu Wa Ta'ala እንዴት ነው የምንስለው? መጀመሪያስ በጭንቅላት እንድቅርስ አድርገን የምንይዘው ነው እንዴ? وما قدر الله حق قدره والارض جميعا قبضته يوم القيامه የሰው ልጆች አላህን በትክክል አላላቁትም ይላል። አላህ Subhanahu Wa Ta'ala እኮ እንዲህ የምትስመው እንዲህ የምትጨብጠው እንዲህ ነው ብለህ ሐጣ የምታረገው አምላክ አይደለም። መሬትን በአጠቃላይ ነገ የውም القيامه በጭብጡ የሚያረጋ አምላክ ይላል። ፈክሪ አሁንና አምላክ ነው በጭንቅላት ቀረጸ የምትይዘው
والسماوات مطويات بيمينه ሰባት ሰማያት በቀኙ የሚጠቀልላቸው ጌታ ይላል ሰባት ይሄን አምላክ አሁን ከዛ መጥቶ እዛ ባዶ ሆኖ ምናምን ሆኖ አርሽ ተሸክሞ ትላለህ فكيف ከአላህ የሚፈልገው ነገር አለ ከፍጡር ስለዚህ ስለ አላህ ያለን ልቅና ስለ አላህ ያለን አመለካከት አወማ ታላቅነት መጀመሪያ መስከረል አለበት አላህ ማላቅ አለበት ታላቅነቱ ማወቅ አለበት ወደ ተሽቢህ አያስገባንም የሱን ታላቅነት የሱን ክብር በቅጡ ከገባ በተራ ነገር ታመሳስለዋል አላህ Subhanahu Wa Ta'ala ፍጡር ሰው ማለት ምንድነው ሰው በቃ ከግርስ ተራሱ የምታየው ተራፉ ነው ፍጡር እኮ ከዚህ ከሚስኪን ጋር ታመሳስለዋል ስለዚህ ወደ ማመሳሰል ጭንቅላት የሚገባው ስለ አላህ ያለን ልቅና ሲወርድ ነው ይሄን መጠንቀቅ መቻል አለበት ስለዚህ ምንም አይነት ባህሪ በቁርአንም ይሁን በሶሂህ ሐዲስንታ በቀጥታ እንቀበላለን ሳናመሳስ ይሄ የአህሉ ሱና ወልጀማ የእምነት መሰረት ነው መታወቅ አለበት አንደኛው ቡድን እንግዲህ ሙአጥላ ይባላል ሁለተኛው الطائفة الثانية በአላህ ስምና ባህሪያቶች ላይ ከአህሉ ሱና ወልጀማ ያፈነገጡ ጭፍራዎች ወይም ቡድኖች አልሙሸቢሃቱ ሙሸቢሃ ይባላል የሙአጥላ ተቃራኒ ናቸው መቼም ሁሉም ተቃራኒ አይተፈው አንዳንዱ ሰው ደግሞ የሆነን አካል መቃረን ሐቅ ላይ የሚመስለው ሰው አለ እነዚያ አላህ Subhanahu Wa Ta'ala ከፍጥሮች ጋር እንዳያመሳስልብን ስምና ባህሪን በሙሉ አንቀበልም አሉ እሺ እነዚህ ደግሞ እንዴ አላህ Subhanahu Wa Ta'ala አለኝ ያለውን ባህሪ ደግሞ ጭራሽ ያራቁታሉ አላህ መስሚ ያለው እንደኛው መስሚ አይሆንም ማየት ያለው እንደኛው ማየት አይሆንም ምክንያቱም አላህ የሚያናገረን እኛ በመንረዳው ነገር ብቻ ስለሆነ ሰሚዕ ካለ እንደኛው ጆሮ ያለው ቢሰማበት አሉና ደግሞ እነዚህ ከዝናብ ሸሽተው አሸንዳ ቆሙ አሸንዳ ቆመሰው እንግዲህ እንደዚህ ሊሆን ታውቃለህ እዛው ዝናብ ላይ ሆኖ ይሻላቸው እነዚህ ሙሸቢሃ ይባላል الذين اثبتوا الاسماء والصفات ስምና ባህሪያቶችን ያጸድቃሉ ሲያጸድቁ ግን ማአ ተሽቢህ الله تعالى بخلقه አላህን ከፍጥሮች ጋር ያመሳሰሉ ከነዛ ተቃራኒ መሆናቸው ነው ግን ሁለቱም ተቃራኒ ናቸው እንጂ ከአህሉ ሱና ወልጀማዓ ፈነገጡ ናቸው ሐቅ አይደለም ሁለቱም ሐቅ አይደለም ሐቁ እንግዲህ ምን በይን ፈርሲ ወደሚ ለበነን خالصا سائغا للشارب በሁለቱ መካከል በፈርስና በደም መካከል ወተት እንደሚወጣው የአህሉ ሱና ወልጀማዓ መንገድ ያ ሐቁ መሃል ላይ ቀርቷል ማለት ነው ዛኢሚና የሚሞግቱ ነው أن هذا مقتضى دلالة النصوص ማስረጃዎች የሚያመላክቱት ይሄን ነው ሙቅተዳው የማስረጃዎች ማመላከቻ የሚያስፈርደው ይሄን ነው ለምን لأن الله تعالى يخاطب العبادة بما يفعلون ምክንያቱም አላህ ባሮችን የሚያናግረው በሚረዱት ስለሆነ እኔ ሰሚዕ ነኝ ካለ እኛ የምንረዳው መስሚያ ይችላል አሉ ጆሮ እኔ ሰሚዕ በሲር ነኝ ካለ እኛ የምንረዳው በሶር ይሄ ስለዚህ እንደኛው በሶር አለው ብለን ነው وهذا الزمع باطل يمبت ውድቅ ትክክል አይደለም ሊውጁህ አሁንም ብዙ መንገዶች አሉ ባጢልነቱን የሚጠቁሙ አንድ ሁለት መንገዶችን አስቀምጠዋል አላወሉ የመጀመሪያው أن مشابهة الله تعالى لخلقه الله سبحانه وتعالى فطرج ممساسل أمر يبطله العقل والشرع أمر شريعة ودكم يا رب الدين هذا شريعة قلس ليس كمثله شيء الله سبحانه وتعالى كفطرج ممساسل تككلنيا مع أمره شريعة ودك يا رب ولا يمكن أن يكون مقتضى نصوص الكتاب والسنة أمرا باطلا عندك هنا شريعة ودكم يارد أمرهم ودكم يارد هنا ولا يمكن أن يكون مقتضى نصوص الكتاب والسنة يا قرآننا يا حديث ما سرجوج
የሚያስፈርደው ነገር አይሆንም አምረን ባጢል ውድቅ ነገር አያስፈርድም ቁርአንና ሐዲስ ውድቅን ነገር አያስፈርድም እሱ ሐቅ እንዲሆን አይጠቁም አንዱ ደሊል ይሄ እንግዲህ አቅለላለው ለገባው በደንብ ላስተዋለ ይሆናል ማስረጃነቱ الثاني አሁን ውድቅ ከሚያደርግ ነገር ይሄኛው ገብቷቸዋል ወይስ ተድገው እሺ ማለት የሙሸቢሃዎች አካሄድ ትክክል አይደለም አላህ Subhanahu Wa Ta'ala ከፍጥሮች ጋር የሚያመሳስሉ ሰዎች ማለት ትክክል ያልሆነበትን ሁለት መንገዶችን እየነገረ አንደኛው መንገድ አነ ሙሻባሃት አላህ ተዓላ አላህ Subhanahu Wa Ta'ala አላህ መመሳሰሉ لخلقه ፍጥሮቹን መመሳሰሉ አምሩን ይብጥልሁ العقل والشرع አእምሮአችንን ሸሪዓን ውድቅ የሚያደርገው ነገር አይደል በሸሪዓ ليس كمثل شيء عند مثال አይደል ولم يكن له كفوا احد لا تعلم ምንድነው لا تعلم له ምንድነው የሚለው እንዳለ አያቱ እንዳለ ሰሚያ አይደል ምንድነው የሚለው لا تعلم له هل تعجزك هل تعلم له سمية استفهام انكاري لسو عندك بيتي توكلتالله يلا ولم يكن له كفوا احد انت فاچا بيتي يلا على الله سبحانه وتعالى ليس كمثله شيء ምንም አምሳያ የለም እንደሱ ይሄው ሸሪዓ እንግዲህ አላህ ከምንም እንደማይመስል ውድቅ ያደርጋል ጤነኛ አእምሮ ያለው ሰው ፈጣሪው ከሁሉም የተለየ እንደሆነ ያውቃል አይደል በጀህሚያ ፍቅራ ወይም በሙሸቢሃ ፍቅራ ውስጥ ያልተጠመደ ሰው ፈጣሪው ከሁሉ የተለየ ማንንም የማይመስል እንደሆነ ያውቃል ስለዚህ አቅላችንን ሸሪዓው ውድቅ ያደረገውን ነገር ንሱሱል ኪታብ የቁርአንና የሐዲስ ነገር ምንድነው የሚለው ወላ يمكن አለ አያስመችም አየኩነ ሙቅተዳ ንሱሱል ኪታብ ወሱና የቁርአንና የሐዲስ ማስረጃዎች የሚያስፈርዱት አይሆንም አምረን ባለ ውድቅ የሆነ ነገር አያስፈርዱም ማለት አያስፈርዱ ወሆ ሰሚዑል በሲር ሲል የሚያስፈርደው ይሄው እንደኛው ሰም እንደኛው በሶር ያለው አይደል የሚሉት አያስፈርዱም ይሄማ መመሳሰልማ ሸሪዓው ውድቅ አድርጎታል አቅላችንም አይቀበለው ስለዚህ ሸሪዓው ውድቅ ያደረገው አቅላችን ያልተቀበለው ነገር የቁርአንና የሐዲስ ማስረጃ ይሄን አይመራም አሜን ይሄን አይመራም እንላለን እንደኛው መስሚያ እንደኛው ማየቻ ልንል ፈጽሞ አይቻልም ነው الثاني ሁለተኛው አሁን የሙሸቢሃዎችን አቋም ውድቅ ከሚያደርጉ ان الله تعالى خاطب العباده الله سبحانه وتعالى ባሮችን አናግሯል بما يفهمون በሚረዱት አው በሚገነዘቡት من حيث اصل المعنى بما يفهمون ሲባል من حيث اصل المعنى ያ ቃል ከስር መሰረቱ ትርጉም በሚረዱት ያናገራል አረበኛ ስለሆነ اما الحقيقه حقيقውን በሚመለከት ወልኩንሁ እንደትነቱን ምንነቱን የሚመለከት الذي عليه ذلك المعنى يا معنى ያለበት حقيقውና ተጨባጩ فهو مما استأثر الله تعالى بعلمه الله በእውቀቱ ከተነጠለባቸው ውስጥ ነው የሚከተተው فيما يتعلق بذاته وصفاته ከዛቱ ጋር ከባህሪው ጋር በሚንጠለጠሉ በሚያያዙ ነገሮች እሱ የተነጠለባቸው ዕውቀቶች ውስጥ ነው የሚከተተው አዎ وهو السميع البصير ሲል እኛ በሚገባን ቋንቋ ነው የነገረን አላህ Subhanahu Wa Ta'ala ሰሚና ተመልካች من حيث اصل المعنى ሰሚና በስል ግልጽ ነው ምንድነው መስማት ማዕናው ግልጽ ነው ማየት ማዕናው ግልጽ ነው ሰዎች በሚረዱት ማለት ነው ሐቂቃው ግን እንደኛው መስሚያ ወደሚለው አንገባ ሐቂቃው እንደኛው አይን ይሄ ሐቂቃውን እየተናገርን ነው
የበሶርን ሐቂቃ ያስቀመጥን ነው ማለት ነው የሰው ልጅ አይን ሐቂቃ እንደምታስቀምጠው ልክ የአላህን ልታስቀምጥ አትችልም ይሄማ አላህ ብቻ ነው የሚያውቀው አላየህማ አላህ Subhanahu Wa Ta'ala ስለዚህ ሐቂ من حيث أصل المعنى نجي من الرداوኛ كحقيقة ወይም ከኩልሁ ከከይፍያው አይደለም ይያለ ሐዘን ይበልና እንቀጥላለን فإذا أثبت الله لنفسه أنه سميع قلتنا استكاكبس أنه سميع من طيب شكرا له نيجا أنت قال سميع يا كترانا متمتع تذكر كونش كريم لمثال الله سبحانه وتعالى سميعنا بلو كثبته ياو وهو السميع البصير له فإن السمع مسمات من بالو نجر معلوم من حيث أصل المعنى كما سرتاي ترجم سننسا سمع التوكل مسمعها أصل المعنى هنا سمع مالت مسمع مالت سميع مالت من سمع مالت أصل المعنى وسناي جلسنا التوكل وهو ምንድነው إدراك الأصوات አይደል ድምጾች ላይ መድረስ ማለት ነው የሚነገርን ድምጽ መድረስ ያንን ነገር መስማት ምን ይባላል ሰምዕ ይባላል ላኪን ነገር ግን حقيقة ذلك የዚህ ነገር ተጨባጭ بالنسبة إلى سمع الله የአላህን አሰማም ከአላህ አሰማም አንፃር ስናየው حقيقة غير معلومات هذا أي توقع نعمك يا الله سبحانه وتعالى سمعوا حقيقة ما كان شيء أسكزنون لا الله سبحانه وتعالى ميقاردون قريبا لمن لأن حقيقة السمع تتباين حتى في المخلوقات أيضا الله زن ذكرنا ፍጡሮች ዘንድ እንኳን የመስማት ተጨባጭ ላይ ለምሳሌ ሁለቱ ሰዎች ሰሚ ናቸው ይባላል የሁለቱ ያሰማም ሐቂቃ ፍጡሮች እንኳን ይለያያል አይለይ አይደል አንዱ በጣም ይሰማል አንዳንዱ ትንሽ ጮህ ካላል ይላል አይደል ሰሚ ናቸው ድንቁርና ይላቸው ሁለቱ ሰሚ እንኳን የተባሉ ሰዎች ዘንድ ሐቂቃቸው ተባዩን አላቸው መለያየት አላቸው فالتباين فيها بين الخالق والمخلوق أبين وأعظم ስለዚህ በፈጣሪና በፍጡር መካከል ስናስብ ደግሞ ልዩነቱ በጣም ግልጽና ትልቅ ልዩነት ነው ያለው ስለዚህ ሰው ሰሚዕ ስላልነው አላህም ሰሚዕ ስለተባለ ሁለቱ አንድ አይነት ነው እንደኛ ነው የሚሰማው ማለት አንችልም ግልጽ ነው አይደል እንደኛ ነው የሚሰማው ማለት አይደለም አላህ Subhanahu Wa Ta'ala ፈጣሪና በተራ ፍጡር መካከል ይቅርና ሰዎች መካከል እንኳን የመስማታቸው ሁኔታ ልዩነት አለ እያልን ነው አይደለም ስለዚህ እንደኛው ይሰማል እንደኛው ያያል የሚለው የሙሸቢህ አካሄድ ትክክል አይደለም ሰሚዕ ነው አላህ Subhanahu Wa Ta'ala ኩልሁ ሐቂቃው አላማ የሊቁ به Subhanahu Wa Ta'ala ብለን በዛ መልኩ ነው የምናስቀምጠው فإذا أخبر الله تعالى عن نفسه ለምሳሌ ሌላ ምሳሌ ያመጣ الله سبحانه وتعالى ስለ ራሱ ከነገረን أنه استوى على عرشه ከዓርሹ በላይ ከፍ ብሏል ይሄን የነገረን አላህ በሶላት የቁርአን አንቀጽ በማያሻማ መልኩ ثم استوى على العرش الرحمن على العرش استوى እያለ በብዙ አንቀጾች ላይ ገልጾታል ከዓርሽ በላይ ከፍ ብሏል ብሎ ነገረን ለበበል فإن الاستواء استواء የሚለው ቃል من حيث أصل المعنى ከመሰረታዊ ትርጉሙ ስንነሳ معلوم አይደል ይታወቃል استوى ማለት ከፍ አለ
ማለት አስለን ማዕናውን ስናይ የሚታወቅ ነው ስለዚህ በመናውቀው ማዕናውን በመንረዳው ቋንቋ ነው ያናገረን ማለት ነው ሙአጥላዎች እኮ የሚሉት ምንድነው በማናውቀው ቋንቋ ነው ያናገረን ያለው ዛሂሩ ተሽቢህ ነው አይደል ስለዚህ ወደ ታጥል ገባ ላላ ምናውቀው ነው የሚነገር አስለን ማዕናውን እናውቀዋለን እማናውቀው ምንድነው ከይፍያው አይደል እማናውቀው ምንድነው ሐቂቀቱል አምር አንደርስ እንጂ አስለን ማዕናውን እናጸድቃለን ምን አለ لكن حقيقة الاستواء يستواء تجبج التي هو عليه السو يالبت يستواء من النت يهندل غير معلومة بالنسبة إلى استواء الله تعالى يا الله استواء كاسب لن ينقض እንዴት ነው ለዛን ኢማሙ ማሊክ እኮ ጥያቄ ሲጠየቁ ያ ኢማም الرحمن على العرش استوى نعم هي قرآن ነው አይትከደው كيف استوى ላቸው ሲፈልገው የስቲዋውን ምንነት ሐቂቃውን ንገረኝ ነው ኢማሙ ማሊክ በጣም ደነገጡ ትንሽ ሰዓት አቀርቅረዋል ላብ ሁሉ ዘፈቃቸው ያው እንዲህ ናቸው ለማዎች የአላህ ትልቅነት የገባቸው ሰዎች ይጨንቃቸዋል ደፋር አይደል ከዛ ምን አለ الاستواء غير مجهول أي الاستواء معلوم استواء የሚለው ቃል ይታወቃል አሉ ሐቂ አስለን ማዕናው ምንድነው ይታወቃል አረበኛ ነው ይታወቃል والكيف غير معلوم እንደትነቱ ግን ሐቂቃው አይደል የእስቲዋኡን ተጨባጭ ነገርን ያላቸው ይሄ ግን አይታወቅም እኛ እናቀው ማለት والإيمان به واجب الرحمن كعرش በላይ መሆኑን ማመን ግዴታ ነው አሉ والسؤال عنه بدعة እንዳውም አሰጡት ብለዋል ይላሉ ደረሳ እንዳይነጅስ እንዲህ አይነት ሰው በጥባጭ ስለሆነ ደረሳ ይነጅሳል ከዚህ መስጊድ አሰጡልኝ ብለዋል ሹብሃ ሚረጭ አለ አንዳንድ ዝም ብሎ ማይሆን ጥያቄ እየጠየቀ ሰለፎች ዘንድ ይላል ይሄ ኢማም ማሊክ ለእስቲዋ የነገሩት ይላሉ ዑለማዎች ለሌሎችም ባህሪ እንደዚህ ተመሳሳይ ነው ከይፍያውን ለሚጠይቅ ለሌሎች ባህሪ ይሄንን ምላሽ ነው የሚነገረው ይላሉ ስለዚህ حقيقة الاستواء التي هو عليه سيالبت مالته غير معلومة أتتوقع بالنسبة إلى استواء الله على عرش الله كعرش بقى كف مالته السنس الناي حقيقة وأنك لمن لأن حقيقة الاستواء مكنياتهم يستواء يكفتا من النت تجبج تتباين في حق المخلوق አይደለም ፈጣሪ ዘንድ ይቅርና መخلوቆች ዘንድ እንኳን ትለያያለች ለምሳሌ ይሰጣቸዋል فليس الاستواء على كرسي ለምሳሌ ፍጥሮች ዘንድ ነው ያወራነው ኩርሲይ ላይ አልጋ ላይ መቀመጥ استواء ማረግ ከአልጋ ላይ ከፍ ማለት على كرسي مستقر የረጋ ኩርሲ ማለት ወንበር ነው ምንለው ወንበር የረጋ ወንበር ላይ አንድ ሰው ቁጭ ቢል ይሄ እኮ አይደለም ከልስቲዋይ على رحل بعير ኮርቻ ግመል ኮርቻ ላይ እንደመቀመጥ አይደለም ግመል ኮርቻ ላይ እንደ ከበላይ እንደመቀመጥ አይደለም صعب نفور መንቀሳቀሱ የሚያስቸግር ይሆናል ለመንቀሳቀስ የሚያስቸግር ሰውየው ከግመል በላይ استوالنا እንችላለን ከኩርሲም በላይ መለና እንችላለን استوى ሁለቱም እንኳን ፍጥሮች ዘንድ ያወራን ያለን ሁለቱ እስቲዋዎች እንኳን ይለያያሉ እነዚህ ፍጥሮች ዘንድ እንኳን ያለው ይያሉ فإذا تباينت في حق المخلوق ፍጥሮች حق ላይ እንኳን እስቲዋዎቹ እንደ ቦታውና እንደ አካባቢው ከተለያየች فالتباين فيها بين الخالق والمخلوق أبين وآخر በፈጣሪና በፍጡር መካከል ያለው ልዩነት ደግሞ ግልጽና ትልቅ ነው ማለት ስለዚህ استواء حقيقው ኩንሁን መግለጽ አንችል ከይፍያው መግለጽ አንችል ግን ከአርሽ በላይ ከፍ ብሏል ይሄንን ነው መንገልጽ ثم استوى على الله ከአርሽ እንዴት ነው ከፍታው ይላል አንዳንዱ ይመጣና አርሹ ተሸክሞታ ማን አለ ከአርሽ ላይ ቁጭ አለ ማን ነው የቀባጠረ ይሄ ማን ያለው ለምን ያልተባለ ነገር
الرحمن على العرش استوى الرحمن كعرش በላይ ከፋል በቃ ከዚህ በላይ ያልተባለ ነገር መጨመር ማለት አላህ ላይ አደብ ማጣት ይባላል ማያውቁትን መቀባጠር ነው የሚሆነው والإيمان بالله تعالى يጨርሰናል በአላህ Subhanahu Wa Ta'ala ማመን አላማ ወصفنا እስካሁን በገለጽነው መልኩ አራቱንም የኢማን ደረጃዎች ጠብቀን يثمر للمؤمن ثمرات جليلة ለአንድ አማኝ ትልልቅ የሆኑ ፍሬዎችን ያፈራለታል ጥቅሞችን ያስገኝለታል منها ከነዛ ፍሬዎች ወይ ጥቅሞች الأولى የመጀመሪያው تحقيق توحيد الله تعالى يا الله توحيد الله عند ማድረግን ማረጋገጥ بحيث لا يتعلق بغيره كالله وجه بالله بالمنطلطل رجاء بمكجلم يهون ولا خوفا بالمفرات مالت ولا يعبد غيره ሌላን አካልም አያመልክ ተውሂድን ሲያረጋግጥ አንድ ሰው ይሄንን ነገር ጥቅም ያመጣል الثانيه ሁለተኛው ጥቅም كمال محبه الله تعالى ተውሂድን ሲያረጋግጥ የአላህን Subhanahu Wa Ta'ala ውዴታ እንዲሟላለት ያደርገዋል وتعظيمه كمال تعظيمه وتعظيمه الله مالك بمقتضى اسمائه الحسنى وصفاته العلى መልካም ስሞችና ከፍ ያሉ ባህሪያቶች በሚያስፈርዱት ልክ የአላህ Subhanahu Wa Ta'ala መሐባ እንዲሟላለት ያደርጋል የመጨረሻው الثالثه تحقيق عبادته السن ማምለክን ማረጋገጥ بفعل ما امر به ያዘዘውን በመታዘዝ واجتناب ما نهى عنه ተከለከለው ነገር በመላቅ የአላህ Subhanahu Wa Ta'ala አምልኮት እንዳረጋግጥ ይረዳዋል ይላል نكتفي بهذا القدر وصلى الله على محمد وعلى آله وصحبه وسلم السلام عليكم